አንድ ህዝብ፣ አንድ ታሪክ፣ አንድ መሬት፣ ነገር ግን ሁለት እጅግ የተለያየ ጣፈንታ። የዛሬዋ መዳረሻችን በዓለም ካርታ ላይ የሰፈረች በራሷ ጊዜና በራሷ ህግ የምትኖር ከተቀረው ዓለም እጅግ በተለየ ምህዋር የምትንቀሳቀስ ስሟ ሲነሳ ብቻ በአብዛኞቻችን አእምሮ ብሎም በኃያላት ሀገር ላይ የሚመጣው አደገኛ የኒውክሌር ስጋትና በአስፈሪ ግርማ ሞገስ የተሞላው የወታደራዊ ሰልፍ እንደዚሁም የምንጊዜው መሪዎቿ የማይንቀሳቀሱ የሚመስሉ ምስሎች ናቸው። በአንድነቷ ጊዜ ኮሪያ ከተከፋፈለች በኋላ ደግሞ ደቡብና ሰሜን ኮሪያ መገኛዋን በምስራቅ እስያ ያደረገች በአረንጓዴ ተራሮችና በሰማያዊ ባህሮች የታቀፈች ጥንታዊት ምድር ትገኛለች። ለሺህ ዘመናት የአንድ ታላቅ ስልጣኔ መፍለቂያ የነበረች የንጋት ጸጥታ ምድር ኮሪያ ከአፈ ታሪክ እስከ ታሪክ ከጥንታዊ መንግስታት እስከ አንድ ወጥ ባህልና ቋንቋ ድረስ የተጠናከረች አሁን ላይ ግን በድንበርም በጽንሰ ሐሳብም የተከፈለች ሀገር፣ የኩሩ ነገስታት፣ የጥበበኛ መነኮሳት፣ የገጣሚዎችና የገበሬዎች ሀገር፣ በጋራ ሳቅና እንባ፣ በጋራ ድልና ሽንፈት የተገነባ ማህበረሰብ። ይህ የጋራ ቅርስ በደምና በመንፈስ የተሳሰረና መቼም የማይናወጥ የሚመስል ነበር። ነገር ግን ታሪክ የራሱ የሆነ ያልተገመተ መንገድ ነበረውና ያልታሰበ ሆነ። የ20ኛው ክፍለ ዘመን አውዳሚው ጦርነትና የቀዝቃዛው ጦርነት መራራ ፖለቲካ ይህችን አንዲት ምድር ለሁለት ሰነጠቀ። ልብን በሚሰብር ሁኔታ ወንድምን ከወንድም እህትን ከእህት ለየ። በ38ኛው የኪክሮስ መስመር ላይ የማይታይ ነገር ግን እንደ ብረት የጠነከረ ድንበር በመካከላቸው ተሰመረ። ከዚያች ቅጽበት ወዲህ ከዚሁ አንድ ህዝብ፣ ከዚሁ አንድ መሬት ሁለት እጅግ የተለያየ ጣፋንታ ማበብ ጀመረ። ሁለት ትይዩ ዓለማት ተፈጠሩ። ከዓለም የተገለለች የምትመስል ነገር ግን በራሷ መንገድ ጥንካሬንና አንድነትን የምታንጸባርቅ ለብዙዎች እንቆቅልሽ የሆነች ሀገር። ታዲያ እንዴት አንድ ህዝብ በአንድ ትውልድ ጊዜ ውስጥ እንዲህ አይነት ሁለት ፍጹማዊ ተቃራኒ እውነታዎችን ሊፈጥር ቻለ? ታሪኩ ከድንበርና ከፖለቲካ በላይ የሚሄድ ነው። ይህ ስለተከፈለ ልብ፣ ስለማይጠፋ የቤተሰብ ትስስር፣ ስለ ማንነት ፍለጋና ስለ ወደፊቱ ተስፋ የሚናገር ነው። ይህ የኮሪያ ታሪክ ነው። የአንድ ሳንቲም ሁለት ገጽታዎች። ብዙዎቻችሁ ኮሪያ ለክፍፍል የዳረጋትን ምክንያት ታሪኩን የምታውቁት ቢሆንም ለማስታወስ ያክል በወፍ በረር ነካ አድርገንላችሁ እንለፍ። ለዘመናት አንድ የነበረ ህዝብ እንዴት ለሁለት ሊከፈል ቻለ? የኮሪያ ክፍፍል ታሪኩ ስብስብና እጅጉን አሳዛኝ ነው። መነሻው የራሷ የኮሪያ ፍላጎት ሳይሆን የዓለም ታላላቅ ኃይሎች የፖለቲካ ፍላጎትና የቀዝቃዛ ጦርነት መራራ ውርስ ውጤት ነው። ሁሉም ነገር የተጀመረው ከሁለተኛው የዓለም ጦርነት ማብቂያ ጋር ነበር። እንደ አውሮፓውያን አቆጣጠር በ1945 ጃፓን ስትሸነፍ ለ35 ዓመታት በቀኝ ግዛት ስር የነበረችው ኮሪያ ነጻነቷን አገኘች። ነገር ግን ይህ የነጻነት ደስታ ብዙም ሳይቆይ በታላላቅ ኃይሎች ጣልቃ ገብነት ተሸነፈ። አሸናፊዎቹ አጋር ኃይሎች በተለይም አሜሪካና ሶቪየት ህብረት በኮሪያ ባህረ ገብ መሬት ላይ የጃፓን ጦርን ትጥቅ የማስፈታትና ጊዜያዊ አስተዳደር የማቋቋም ኃላፊነቱን ወሰዱ። በፍጥነትና ያለ ብዙ ምክክር 38ኛው ኪክሮስ መስመር ላይ ሁለቱ ኃይሎች ኮሪያን በጊዜያዊነት ለሁለት ለመክፈል ወሰኑ። ሶቪየት ህብረት ከዚህ መስመር በስተሰሜን፣ አሜሪካ ደግሞ በስተደቡብ ያለውን አካባቢ እንዲቆጣጠሩ ተስማሙ። ይህ ክፍፍል ጊዜያዊ እንዲሆን ነበር የታሰበው። ዓላማውም አንድ ወጥ የሆነ የኮሪያ መንግስት እስኪቋቋም ድረስ ብቻ ነበር። ነገር ግን የቀዝቃዛ ጦርነት በፍጥነት እየተፋፋመ መምጣቱ ይህን ጊዜያዊ እቅድ አጨናገፈው። በአሜሪካ ወይም የካፒታሊዝም ደጋፊና በሶቪየት ህብረት ወይም የኮሚዩኒዝም ደጋፊ መካከል የነበረው ጥልቅ የርዕዮተ ዓለም ልዩነትና የጋራ ለመተማመን ኮሪያን የሁለቱ ኃይሎች የውክልና ጦር መድረክ አደረጋት። ሁለቱም ወገኖች በየራሳቸው ቁጥጥር ስር ባሉ አካባቢዎች የራሳቸውን ፖለቲካዊና ኢኮኖሚያዊ ስርዓት የሚከተሉ መንግስታትን መደገፍ ጀመሩ። አንድ ወጥ የሆነ ነፃ ምርጫ ለማካሄድና ሀገሪቱን እንደገና ለማዋሃድ የተደረጉ ጥረቶች በሙሉ በታላላቅ ኃይሎች አለመስማማት ምክንያት ከሸፉ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ1948 ሁለት የተለያዩ መንግስታት በይፋ ተመሰረቱ። በሰሜን የኮሪያ ዲሞክራሲያዊ ህዝባዊ ሪፐብሊክ ወይም ዲፒአርኬ፣ በደቡብ ደግሞ የኮሪያ ሪፐብሊክ ወይም ሮክ ነበር። ይህ የፖለቲካ ክፍፍል በ1950 ሰሜን ኮሪያ ደቡብን በመውረር ወደ 3 ዓመት ወደ ቆየው አውዳሚ የኮሪያ ጦርነት ተሸጋገረ። ጦርነቱ በሚሊዮኖች የሚቆጠሩ ሰዎችን ህይወት ቀጥፎ ሀገሪቱን አውድሞና ክፍፍሉን ይበልጥ አጠናክሮና መራራ አድርጎ የቀጠለ ነበር። በ1953 በተኩስ አቁም ስምምነት እንጂ በሰላም ስምምነት ሳይሆን ተቋጨ። ስለዚህ የኮሪያ ክፍፍል መነሻው የውስጥ ግጭት ሳይሆን ከሁለተኛው የዓለም ጦርነት በኋላ የተፈጠረው የዓለም ፖለቲካ ሁኔታና የቀዝቃዛ ጦርነት ርዕዮተ ዓለማዊ ትግል ያመጣው አሳዛኝ ውጤት ነው። አንድ ህዝብ በታላላቅ ኃይሎች ውሳኔ ምክንያት ከዚያን ጊዜ ጀምሮ ለሁለት ተከፍሎ በፍጹም የተለያየ ጎዳናን እየተከተለ ይገኛል። የሁለቱን ሀገራት አስደናቂ ብሎም አስቂኝ የሆኑ ተቃራኒ አካሄዶችን በዚህ ቪዲዮ ላይ የምንቃኝ ይሆናል። 미국은 사상 최대의 제재 봉쇄로서 ውጫዊ ገጽታ ቋንቋን በማይፈልግ መንገድ ማንነታችንን፣ ባህላችንንና የምንኖርበትን ማህበረሰብ የሚገልጽ መስታወት ነው። በተለይ ለሴቶች ሜካፕና ፋሽን ከጥንት ጀምሮ የግል አገላለጽ፣ የማህበራዊ መለያና አንዳንድም የስልጣን መገለጫ ሆኖ አገልግለዋል። በኮሪያ ባህረ ገብ መሬት ግን ይህ ሁለንተናዊ የሚመስለው የውበትና የአለባበስ ዓለም ልክ እንደ ሌሎች የህይወት ዘርፎች ሁሉ በድንበር ለሁለት የተከፈለ ነው። አንድ ህዝብ፣ አንድ የጋራ ቅርስ፣ ነገር ግን በመስታወት ፊት ሲቆሙ የሚታየው ምስል ፍጹም የተለያየ ነው። ወደ ደቡብ ኮሪያ ጎራ ዓለም ማለት ዓለምን ወዳጥለቀለቀው
የሚታወቀው የኬ ቢዩቲና ኬ ፋሽን ማዕከል እንደመግባት ነው። እዚህ ሜካፕና ፋሽን የማያቋርጥ የፈጠራ ምንጭና የዕለት ተዕለት ህይወት ዋነኛ ክፍሎች ናቸው። የሴኡል ጎዳናዎች በቅርብ ጊዜ በወጡ የአለባበስ ስልቶችና እንከን በሌለው በሚመስል የፊት ሜካፕ ባሸበረቁ ወጣቶች ይሞላሉ። ይህ ዓለም በግለሰባዊ አገላለጽና በፈጠራ ላይ የተመሰረተ ቢመስልም ከባድ የውበት የመመዘኛዎች ጫና፣ በፍጥነት የሚለዋወጡ ትሬንዶችን የመከተል ግዴታና የፕላስቲክ ቀዶ ጥገና መስፋፋትም የሳንቲሙ ሌላኛው ገጽታ ናቸው። እዚህ ውበት የግል ምርጫ ብቻ ሳይሆን የማህበራዊ ተቀባይነትና የስኬት መለኪያም ነው። ወደ ሰሜን ኮሪያ ድንበሩን ስንሻገር የሜካፕና የፋሽን ዓለም ፍጹም የተለየ ታሪክን ይተርካል። የምዕራባውያንን የበሰበሰ ባህል ተጽዕኖን በመቃወም አጽንኦቱ በሶሻሊስት ውበት ላይ የተመሰረተ ነው። ይኸውም ንጽህና፣ ተፈጥሯዊ መልክ፣ ተግባራዊነትና ልከኝነትን የሚሻ ነው። ከመጠን ያለፈ ሜካፕ ወይም ገላን የሚያሳዩ ከልክ በላይ ያሸበረቁ ልብሶች አይበረታቱም። መንግስት ለሴቶች የተፈቀዱ የፀጉር አቆራረጦች ዝርዝር አውጥቷል። አለባበስም በአብዛኛው ወጥና ተግባራዊነት ላይ ያተኮረ ነው። ለስራ ቦታ፣ ለትምህርት ቤት ወይም ለመንግስት ዝግጅቶች ተገቢ የሆነ የሚባል ነው። የውጭ ብራንዶች አይገኙም። የሀገር ውስጥ ምርቶችን ቢኖሩ ምርጫው ውስን ነው። ውበት ከግለሰባዊ ፈጠራ ይልቅ ከጤና ከንጽህናና ከርዕዮተ ዓለማዊ ታማኝነት ጋር ይያያዛል። ምንም እንኳን በፒዮንግያንግ ያሉ ጥቂት ሀብታም ሴቶች የውጭ ምርቶችን በድብቅ መጠቀም ቢችሉም የአብዛኛው ህዝብ ገጽታ የሚመራው በግል ምርጫ ሳይሆን በማህበረሰቡና በመንግስት በሚጠበቀው መስፈርት ነው። ስለዚህ በኮሪያ ባህረ ገብ መሬት ላይ የውበት መስታወት ሁለት ፍጹም ተቃራኒ ምስሎችን ያንጸባርቃል። አንዱ ማህበረሰብ ውበት ነጻነት ነው ሲል፣ ሌላኛው ውበት ስርዓት ነው የሚል ይመስላል። ይህ የሜካፕና የፋሽን ልዩነት ከቀለምና ከልብስ ባሻገር ስለ ነጻነት፣ ስለ ቁጥጥር፣ ስለ ማንነትና ስለ ማህበረሰብ እሴቶች ምን ይነግረናል ብላችሁ ታስባላችሁ? መቼም ዩኒፎርም ለአንድነት ለስነ ስርዓትና ለሀገር የመቆም ምልክት ነው። በዓለም ላይ ካሉት እጅግ ወታደራዊ ኃይል ከሰፈረባቸው ድንበሮች ባንዱ በኮሪያ ባህረ ገብ መሬት ላይ ይህ ዩኒፎርም ለወንዶችም ለሴቶችም የህይወት እውነታ ነው። ነገር ግን ልክ እንደ ሌሎች የህይወት ገጽታዎች ሁሉ ሴቶች ይህን ዩኒፎርም የሚለብሱበት ምክንያት፣ የሚያገለግሉበት ሁኔታና በህብረተሰቡ ውስጥ ያላቸው ሚና በሁለቱ ኮሪያዎች መካከል እንደ ሰማይና ምድር ይለያያል። አንድ ዩኒፎርም ነገር ግን ለሚለብሱ ሴቶች ሁለት ፍጹም የተለያየ ታሪክን የሚተርክ ነው። በደቡብ ኮሪያ በኮሪያ ሪፐብሊክ ጦር ኃይሎች ውስጥ የሴቶች ተሳትፎ በአብዛኛው በፈቃደኝነት ላይ የተመሰረተ ነው። ሴቶች እንደ ወንዶች ሁሉ ውትድርና ሙያን መርጠው መግባት ይችላሉ። ከአብራሪነት እስከ መኮንንነት፣ ከልዩ ኃይል እስከ አስተዳደር ድረስ በተለያዩ ዘርፎች ያገለግላሉ። ይህ የሙያ ምርጫ ነው። የሀገር ፍቅርን፣ የፕሮፌሽናልነትን ምኞት ወይም የሥርዓተ ጾታ እኩልነትን ለማሳየት የሚደረግ ውሳኔ ሲሆን መንግስት የሴቶችን ተሳትፎ ለማበረታታት እርምጃዎችን ቢወስድም ቁጥራቸው አሁንም ከወንዶች አንጻር ሲታይ እጅጉን አነስተኛ ነው። እዚህ ሴት ወታደር መሆን የግል ምርጫ ውጤትና በዘመናዊ በዲሞክራሲያዊ ማህበረሰብ ጦር ውስጥ የማገልገል ፕሮፌሽናል ውሳኔ ነው። ድንበሩን አልፈን ወደ ሰሜን ኮሪያ አሻግረን ስንመለከት በኮሪያ ህዝባዊ ጦር ውስጥ የሴቶች ሚና ፍጹም የተለየን መልክ ይይዛል። ሶንጉን ወይም ወታደራዊ ቀድማል ፖሊሲን በሚከተል ሀገር ውስጥ ውትድርና የዜግነት ምርጫ ሳይሆን ግዴታ ነው። ከቅርብ ዓመታት ወዲህ የወጡ መረጃዎች እንደሚያሳዩት ከሁለተኛ ደረጃ ትምህርት በኋላ ለብዙ ወጣት ሴቶች ውትድርና የግዴታ አገልግሎት ሆኗል። የአገልግሎቱ ዘመንም ለወንዶች ያህል ወይም ከዚያ በላይ አንዳንዴም እስከ 7 ወይም 10 ዓመታት ሊደርስ የሚችል ነው። ይህ የግል ምርጫ ሳይሆን የሀገር ጥሪ፣ የርዕዮተ ዓለም ግዴታና የማህበረሰቡ አካል የመሆን ሂደት ነው። ሰሜን ኮሪያ በዓለም ላይ ካሉ ከፍተኛ የሴት ወታደር ከሚስተዋሉባቸው ሀገራቶች መካከል አንዷ ናት። እዚህ ሴቶች በውጊያ ክፍሎች ውስጥ ብቻ ሳይሆን በግንባታ ፕሮጀክቶች፣ በግብርና፣ በሳይበር ደህንነትና የፓርቲውን ርዕዮተ ዓለም በማስረጽ ስራዎች ላይ በስፋት ይሳተፋሉ። ህይወት በካምፕ ውስጥ በጠንካራ ስርዓት፣ በጋራ እንቅስቃሴና ለመሪዎችና ለፓርቲው ባለው ፍጹም ታማኝነት የተቃኘ ነው። ዩኒፎርሙ የግል ማንነት መገለጫ ሳይሆን የጋራ ዓላማና የሀገር መከላከያ ምልክት ነው። ይህ የዩኒፎርም ልዩነት ከወታደራዊ ስልትና ከጦር መሳሪያ ባሻገር ስለ ነጻነት፣ ስለ ግዴታ፣ ስለ ዜግነት ትርጉምና በሁለቱ ኮሪያዎች ውስጥ ስላለው የመንግስትና የማህበረሰብ አወቃቀር ምን ይነግራል የሚለውን አሁንም ለእናንተው ጥላን እንለፍ። የልብ ጉዳይ ምናልባትም በሰው ልጅ ህይወት ውስጥ እጅግ ግላዊ፣ ውስብስብና ኃይለኛ ስሜትን ያጭራል። ፍቅርን መፈለግ፣ ግንኙነትን መመስረት፣ የህይወት አጋርን ማግኘት፣ እነዚህ በሁሉም ባህሎች ውስጥ የሚገኙ የጋራ ምኞቶች ናቸው። ነገር ግን በኮሪያ ባህረ ገብ መሬት ላይ በዚች በአንድ ወቅት አንድ በነበረች ምድር ላይ ልብ የሚከተለው መንገድ እንኳን በድንበር ለሁለት የተከፈለ ነው። አንድ ህዝብ ነገር ግን የፍቅር ጓደኝነትንና ግንኙነትን በተመለከተ ሁለት ፍጹም የተለያየ መጽሐፍትን ይወክላሉ። በደቡብ ኮሪያ የፍቅር ጓደኝነት ዓለም በምርጫ በፈጣን እንቅስቃሴ እና በዘመናዊ ቴክኖሎጂ የተሞላ ነው። ሶጌቲንግ እና ሜቲንግ ወይም የቡድን የፍቅር ቀጠሮ የተለመዱ ማህበራዊ ልማዶች ናቸው። የፍቅር ቀጠሮ መተግበሪያ አፕሊኬሽኖች ወይም ዴቲንግ አፕስ በስፋት ጥቅም ላይ ይውላሉ። ወጣቶች የራሳቸውን ግንኙነት በንቃት ይፈልጋሉ። በኬድራማና በፊልሞች የሚታዩ የፍቅር ምስል በህብረተሰቡ የፍቅር እይታ ላይ ከፍተኛ ተጽዕኖ አለው። የጥንዶች ባህል በጣም የጠነከረ ነው። ጥንዶች ተመሳሳይ ልብስ መልበስ፣ የጥንዶችን ቀለበት ማድረግና ልዩ ቀናትን በጋራ ማክበር የተለመደ ነው።
በአጭሩ እዚህ ፍቅርና ግንኙነት በአብዛኛው የግል ጉዞ ነው። በደስታ በልብ ስብራት በውድድርና በግል ምርጫ የተሞላ ነው። ከድንበሩ ባሻገር የፍቅር ጓደኝነትና የግንኙነት ዓለም ፍጹም የተለየ ገጽታ ያለው የምርጫ ጽንሰ ሐሳብ በጋራ ተቀባይነትና በማህበራዊ ተስማሚነት የሚተካ ነው። የፍቅር ጓደኝነት በአደባባይ ወይም በነጻነት የሚከወን አይደለም። የህዝብ ፍቅር መገለጫዎች ፈጽሞ የተለመዱ አይደሉም፣ እንዲያውም ሊወገዙ ይችላሉ። ግንኙነቶች ብዙውን ጊዜ የሚጀመሩት በቤተሰብ፣ በጓደኞች፣ በስራ ባልደረቦች ወይም በፓርቲው አመቻችነት በሚደረግ መተዋወቅ ነው። አጽንኦቱ በግል የፍቅር ስሜት ላይ ብቻ ሳይሆን በጋራ የአንድነት ዓላማ፣ በርዕዮተ ዓላማ ታማኝነት፣ በተመሳሳይ ማህበራዊ ደረጃ ወይም ሶንጉቡንና ጤናማ የሶሻሊስት ቤተሰብ የመመስረት አቅም ላይ ነው። እዚህ ተግባራዊነት ከስሜታዊነት ሊቀድም ይችላል። ወጣቶች በፓርኮች ወይም በተወሰኑ የህዝብ ቦታዎች ላይ በጥንቃቄ መገናኘት ቢችሉም ግንኙነታቸው በከፍተኛ ልከኝነትና ቁጥብነት የተሞላ ነው። የምዕራባውያን አይነት የፍቅር አስተሳሰብ እንደ ብልግና ወይም ከልክ ያለፈ ተደርጎ ይታያል። ጋብቻ እንደ ዜግነት ግዴታና ማህበራዊ መረጋጋት መሰረት ተደርጎም ይቆጠራል። ብዙውን ጊዜ በወጣትነት እድሜም ይፈጸማል። ታዲያ የጋብቻ ጥያቄ ከመቅረቡ በፊት የፓርቲውን ወይም የሥራ ቦታን ይሁንታ ማግኘት አስፈላጊ ሊሆን ይችላል። እዚህ ፍቅርና ግንኙነት የግል ጉዳይ ብቻ ሳይሆን የማህበረሰቡንና የመንግስትን መዋቅር የሚያንጸባርቅ ሂደት ነው። በአጭሩ ደቡብ ልብ የሚፈልገውን ይከተል ሲል፣ ሰሜኑ ደግሞ ማህበረሰቡ የሚፈቅደውን ይቀበል የሚል ነው። በመጨረሻም አንድ ህዝብ፣ አንድ መሬት፣ ነገር ግን ሁለት ፍጹም ተቃራኒ ዓላማት። በኮሪያ ባህረ ገብ መሬት ላይ የህይወት ገጽታ በድንበር እንደተከፈለ መስታወት ነው። ደቡቧ በዲሞክራሲ የምትመራ ስትሆን ሰሜኗ በአንድ ፓርቲና በአንድ ቤተሰብ አምባገነንነት ትመራለች። ኢኮኖሚያቸውም እንዲሁ ይለያያል። ደቡቧ በዓለም አቀፍ ካፒታሊዝምና በግዙፍ ኩባንያዎች ስትታወቅ፣ ሰሜኗ በተዘጋ በመንግስት ቁጥጥር ስር ባለ የሶሻሊስት ስርዓት ትንቀሳቀሳለች። መረጃንም በተመለከተ ደቡቧ ያልተገደበ የኢንተርኔትና ሚዲያ ፍሰት ሲኖራት፣ ሰሜኗ ዜጎቿን በተዘጋ የሀገር ውስጥ በይነመረብና በመንግስት ፕሮፓጋንዳ ብቻ ትገደባለች። የዕለት ተዕለት አኗኗር ዘይቤንም በተመለከተ ደቡቡ በፍጥነት በሸማች ባህልና በግለሰባዊነት የሚገለጽ ሲሆን፣ ሰሜኑ ደግሞ በጋራ እንቅስቃሴ በቁጥጥርና በወግ አጥባቂነት የሚገለጽ ነው። ይህ በፋሽንና በገጽታም ላይ ይንጸባረቃል። ደቡብ ኮሪያ በትሬንድና በግል ምርጫ ስትመራ፣ ሰሜን ኮሪያ በወጥነትና በመንግስት መመሪያ ትታወቃለች። የውትድርና ሚናም እጅጉን የሚለያይ ሲሆን፣ በደቡብ ፕሮፌሽናልና በዋናነት ለወንዶች ግዴታ ሲሆን፣ በሰሜን ግን ወታደራዊ ይቀድማል በሚል መርህ ህብረተሰቡን የያዘና ለሴቶችም የግዴታ አገልግሎትን የሚጠይቅ ነው። በመጨረሻም ከዓለም ጋር ያላቸው ግንኙነት ፍጹም ተቃራኒ እንደመሆኑ ደቡብ በስፋት የተሳሰረችና ክፍት ስትሆን፣ ሰሜን በአብዛኛው የተገለለችና የተዘጋች ወይም ሄርሚት ኪንግደም ናት። በአጠቃላይ የህይወት ፍልስፍናቸውም የሚለያይ እንደመሆኑ አንዱ በግለሰብ ስኬትና በውድድር ላይ ሲያተኩር፣ ሌላኛው በጋራ ግዴታና ለስርዓቱ ባለው ፍጹም ታማኝነት ላይ ያተኩራል። እነዚህ በርካታ ነጥቦች የአንድን ህዝብ ሁለት የተለያዩ ዕጣ ፈንታዎች አስገራሚ ምስልን አንጸባራቂዎች ናቸው።